ፍቅረኛውን የገደለው ፍቅረኛው ያዘ። ይህም የሚመስል እውነተኛ ድሬዳዋ ፖሊስ ታሪክ ፍቅረኛውን ገድሎና አልጋ ውስጥ ቀብሮ ዓመታት ተሰውሮ የነበረውን አረመኔ ነፍሰ ገዳይ በዘመናዊ የቴክኖሎጂና የስነ ልቦና ጥበብ ተጠቅማ በቁጥጥር ስር ያዋለችው ጀግናዋ ዋና ሳጅን ስንዱ ካሳሁን የሰሞኑ የመነጋገሪያ ርዕስ ሆናለች። የታሪኩ ድምቀት ይቺ የድሬዳዋ ፖሊስ መርማሪ ገዳዩን በሶሻል ሚዲያ ካገኘች በኋላ ራሷን እንደ ፍቅረኛ ፈላጊ አድርጋ በማስተዋወቅ ለወራት የፍቅር ቃላትን እየወረወረችና ፎቶዎቿን እየላከች ልቡን ወንጀለኛው የፍቅር ጓደኛ ብሎ ሲመጣ በሕግ ካቴና ተጠየቀችለት። ይህ ታሪክ በቅርቡ በአባይ ቲቪ ካቴና ፕሮግራም ላይ የቀረበ ሲሆን ጸሐፊው ዋና ሳጅን ማሙሻ ዳፍሬ ይቺ ጀግና ልትሾም ትሸለም ተባሉ ሲሉ ምስክርነታቸውን ሰጥተዋል። የድሬዳዋ ፖሊስ ኮሚሽንና ከንቲባ ይህን የሴቶችን ብቃት ያሳየ ድንቅ ስራ እውቅና እንዲሰጡ ጥሪ ያቀርባሉ። ክብር ለጀግናዋ ዋና ሳጅን ስንዱ ካሳሁን። ይህ ከተወዳጁ ጋዜጠኛ ሌሎች ተመስገን የተወሰደ ነው። በማላፍ ውስጥ የቀረበ